ሰላም ፋሚሊ፣ ይሄ ሙሉ ቪዲዮ ለእናንተ ጥያቄ የምጠይቅበት ከዛም ባለፈ ደግሞ ሌሎች ነገሮች የምናወራበት ይሆናል ማለት ነው። ሶ መጀመሪያ የምጠይቃችሁ ጥያቄ ምንድነው? ለኢንትራንስ ምን ያህል ዝግጁ ናችሁ? እሱን እንድትነግሩኝ እፈልጋለሁ። ከዛም ባለፈ ደግሞ እስከዛሬ የሰራሁላችሁ ቪዲዮዎች ጠቅሟችኋል ወይ? እንደዚህ ቀጥል። በሶስተኛነት ደረጃ ደግሞ ልጠይቃችሁ የመጣሁት ምንድነው ምን ጉዳዮች ላይ አሁን ስትራግል እያደረጋችሁ ነው ያላችሁት? እስከዛሬ የሰራኋቸው ቪዲዮዎች አይታችኋል ብዬ አስባለሁ። ስለዚህ ምን ላይ ነው ስትራግል እያደረጋችሁ ያላችሁት? የትኛው ቦታ ላይ? እንደዚህ ሲቀጥል ደግሞ በአራተኛነት ደረጃ ልጠይቃችሁ የምፈልገው ምንድነው በጣም በኮንፊደንስ ራሳችሁን የምትገልጹበት ሳብጀክት ኦር ያጠናን ዘዴ የትኛው ነው? ጥያቄ መስራት ላይ ነው ኦር አጥንታችሁ ጨርሳችኋል? የትኛውን ሳብጀክት አጥንተን ጨርሰናል በኮንፊደንትሊ መግባት ይችላሉ ብላችሁ የምታወሩለት ሳብጀክት የትኛው ነው? እሱን ትነግሩኛላችሁ። እንደዚህ ቀጥል። በአምስተኛነት ደረጃ ደግሞ እንድትነግሩኝ የመጣሁት ምንድነው ምን አይነት የፊሊንግ መዘበራረቅ ውስጥ ናችሁ? እሱን በዛኛው ቪዲዮ ጠይቄያችኋለሁ፣ ግን ግልጽ እንዲሆን ኮመንት ላይ አስቀምጡልኝ። ከዛም ባለፈ ደግሞ የቴሌግራም ቻናል አለኝ። እሱን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደን ከፈተና ከመግባታችሁ ከመሄዳችሁ በፊት አንድ ቀን ቆርጠን እዛ ላይ ዲስከስ እናደርጋለን ማለት ነው። ያሉትን ነገሮች በሙሉ ዋን ቱ ዋን ጥያቄ ጠይቁኝ እናደርጋለን። ላይቭ ሴሽን እናዘጋጅና ሁላችሁም አንድ በአንድ መጠየቅ የምትፈልጉትን ጥያቄ ጠይቁኛላችሁ። እኔም ለእናንተ ለመመለስ በጣም አም ሬዲ እመልስላችኋለሁ፣ አንድ በአንድ ጥያቄያችሁን ማለት ነው። ኮመንት ላይ የሚጻፋችሁልኝ ያላችሁ ኮመንት ላይ መጻፍ የማትፈልጉ ሰዎች ትኖራላችሁ ምናምን እና ግሩፕ ቻናል ላይ አስቀምጥላችኋለሁ። ከዛም ባለፈ ደግሞ ዋን ቱ ዋን ደግሞ ኮች የምትፈልጉ ሰዎች ዋን ቱ ዋን ኮች አደርጋችኋለሁ ማለት ነው። ያለውን ነገር እስከምትገቡ ድረስ ኢንትራንስ እስከምትገቡ ድረስ ያለውን ቀን ማለት ነው። ሶ ይሄ ቪዲዮ እንዳለ የሚያጠነጥነው እናንተ ምን አይነት ቦታ ላይ እንዳላችሁ ታውቁ መፍትሄ ለመስጠት ነው ማለት ነው። ስለዚህ አሁን የምጠይቃችሁ ጥያቄዎች በሙሉ አድርጉ። አንድ እጽዋት አለ እና ያ እጽዋት ማለት ነው ለማደግ ወይም ደግሞ ውስጥ 7 እስከ 8 ዓመት ይፈጅበታል ውስጥ ማለት ነው። ስሩን ነው ለቆ አንድ እጽዋት ለመሆን። ከዛ በኋላ ግን ለማደግ በጣም ፈጣን ነው ወደ ላይ። ያ ነገር በጣም የሚያድግ እጽዋት ነው ለማለት አንችልም አይደል? እድገታችንን የሚታየው ኦር ደግሞ መጨረሻ ላይ ውጤታችንን የሚታየው እስከዛሬ የለፋናቸው ልፋቶች ይጠረቅም ነው ማለት ነው። እስከዛሬ 12 ዓመት የለፋችሁበት 12 ዓመቱን ትታችሁት እዚህ 12 ክፍል ከገባችሁ በኋላ እስከ ኢንትራንስ የለፋችሁበት ታይማችሁ ማለት ነው። እነዚህ በሙሉ ነገሮች በጥቂት ስህተቶች እና በጣም ሲሊ በሆኑ ነገሮች እንዲበላሽ እኔም አልፈልግም፣ እናንተም ትፈልጉ አይመስለኝም አይደለም? እና የአሁኑን ትሬንድ ተውት። የትኛው ትሬንድ ዩኒቨርሲቲ መግባት አያስፈልግም። ምንድነው የሚያስፈልገው? ተፍ ብለን ስራችንን ሰጠን ምናምን ነገር ስራ መስራት ወጀስ ጉድ። ግቢ ገብታችሁም ስራ መስራት ትችላላችሁ። ከተፈተናችሁ በኋላ የምናወራቸው በጣም ብዙ ነገሮች ይኖራሉ። እንዴት ነው ግቢ ላይ ምን የምናደርገው ምናምን የሚሉትን ነገሮች በደንብ ቪዲዮ ሰራላችኋለሁ። ከዛ በፊት ግን አሁን የምናወራ የትኛው ላይ ነው ብለናል? ያላደረግነውን ነገር ወይ ደግሞ ያላለፍነውን ነገር ወደፊት ሄደን ማሰቡ ትንሽ it's hard. So at this moment አሁን ላይ ነው መኖር ያለብን። ፓስት ነው ፊቸር ነው፣ ግን at the present time አሁን ላይ ማውራት ያለብንን ነገር ማውራት አለብን ማለት ነው። ስለዚህ እንዳልኳችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ ማለት የምትፈልጉትን ነገር በሉኝ። ጥያቄ ነገር እንትንልና ላይቭ ሴሽን አዘጋጅተን በደንብ እንወያያለን። በደንብ ሰፋ ያለ ውይይት ነው የምናደርገው ማለት ነው። ሶ ጆይን እያላችሁ ጠብቁኝ። ቀኑን እንወስናለን፣ ወስኜ እነግራችኋለሁ ማለት ነው። ሶ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በደንብ ትልቅ ጆርኒ አብረን እንጓዛለን። ላይክ፣ ሼር፣ ሰብስክራይብ አድርጉት። ቪዲዮ ጠቃሚ እንዲሆንና ሁሉም ሰው ጋር ደርሶ ለብዙ 12 ክፍሎች አዌርነስ ለመፍጠር እስከሆነ ድረስ ሁላችሁም እየገባችሁ ለጓደኞቻችሁ ሼር አድርጓቸው። በደንብ እንወያያለን ማለት ነው ያለው ነገር ላይ። ሁሌም እንደምላችሁ ደግነት ምራችን እናርግ። መልካም ጊዜ፣ መልካም ቆይታ።